መጽሐፍ ቅዱሳችንን ከብሉይ ኪዳን እስከ አዲስ ኪዳን ማለትም ከዘፍጥረት እስከ ራእይ ድረስ ያሉትን የመጽሐፍ ቅዱስ ክፍሎችን ስናጠና ወይም ስናነብ አንድ ጥያቄን እንድናነሳ ያደርገናል። ነገር ግን ለዛ ጥያቄ ደግሞ በቂ ሆነ መልስን ልናገኝለት አንችልም። ያ ጥያቄ ምንድነው? እንዴት ለሚለው ነው። መጽሐፍ ቅዱስ ላይ ብዙ ነገሮች ሆነዋል። በእግዚአብሔር መለኮታዊ ታምራት አማካኝነት ብዙ ነገሮች ተፈጽመዋል። እንዴት ለሚሉ ጥያቄዎች ግን አሁንም ድረስ በቂ የሆኑ ምላሾች ወይም በቂ የሆኑ መልስ አላገኘንላቸው። ነገር ግን ለምን ለሚለው በቂ የሆነ መልስ አለን። እግዚአብሔር እኛን ለማዳን፣ እግዚአብሔር እኛን ለማስመለጥ፣ እግዚአብሔር እኛን ስለሚወደን እንደሆነ እናውቃለን። ስለዚህም የተለያዩ ሁኔታዎችን የተለያዩ አጋጣሚዎች በሕይወታችን ላይ ይፈጠራሉ። አንዳንድ ጊዜ እኛ ለሌሎች ልናብራራላቸው የማንችለው በቀላሉ እንዴት እንደሆነ ልንናገርና ልናብራራ የማንችላቸው ነገሮች ይፈጠራሉ። ነገር ግን በእኛና በእግዚአብሔር መካከል ብቻ በእኛና በአምላካችን መካከል ብቻ የሆነና የምናውቀው ነገሮች ይፈጠራሉ። በመጽሐፍ ቅዱስ ላይም እግዚአብሔር እስራኤልን ከግብፅ ምድር አወጣ፣ የኤርትራንም ባህር ከፈለው። እንዴት ከፈለው ለሚለው ጥያቄ በቂ የሆነ ምላሽን አናገኝለትም። ባህሩን መክፈል ብቻ አይደለም፣ በደረቅ ምድር አሻገራቸው። እስራኤልን በደረቅ ምድር ተሻገረ፣ ከባርነት ነፃ ወጣ፣ የራሱ ወደ ሆነው ርስቱ ወደ ሆነው ወደ ተሰጠው ወደ ቃል ኪዳኑ ምድር ገባ። ይህ ሁሉ ሲሆን እንዴት ለሚለው ጥያቄ በቂ የሆነ ምላሽን አናገኝም። ነገር ግን እግዚአብሔር ከግብፅ ምድር እስራኤልን አወጣ። ምክንያቱም እግዚአብሔር ሕዝቡን ስለሚጠብቅ፣ ሕዝቡን ስለሚወድ፣ ለሕዝቡ የገባውን ቃል ኪዳን ስለሚፈጽም ይህንን ነገር አደረገ። እንደገናም ደግሞ በኢያሱ ዘመን ኢያሱ ፀሐይን በገባኦን አቆመ። አስቡት፣ አንዳንድ ጊዜ እግዚአብሔር ደግሞ የተፈጥሮ ስርዓትን ሁሉ ለጊዜው እስከሚያቆም ድረስ ታላቅ የሆነን ነገር እንደሚያደርግ እንደሚሰራ ነው የምናየው። እንደውም መጽሐፍ ቅዱስ በዚህ ክፍል ላይ ሲናገር እግዚአብሔር የሰው ልጅ ቃል የሰማበት እንደዚያች ያለ ቀን አልነበረም ነው የሚለው። ማለት ኢያሱ እንደጸለየበት፣ ፀሐይ በገባኦን በቆመችበት ጊዜ ኢያሱ እንደጸለየበት፣ እግዚአብሔር ለሰው ልጅ ቃል ምላሽ የሰጠበት ወይም የሰው ልጅን ቃል የሰማበት እንደዚያ ያለ ቀን ከዛ በፊትም አልነበረም ነው የሚለው። በታሪክ ውስጥ ያልነበረ ነው። እግዚአብሔር የተፈጥሮ ስርዓትን እንኳን እስከሚያዘገይ ድረስ የሰው ልጅን ቃል የሰማበት ጊዜ ነው። እንዴት ለሚለው ኢያሱ እንዴት ፀሐይ በገባኦን እንድትቆም ከተፈጥሮ ስርዓቷ ውጪ እንድትሆን እንዴት አደረገ አናውቅም። እንግዲህ እግዚአብሔር ዓላማው አንድ ነው፣ ሰዎች እንዲድኑ፣ ቅዱሳኑ እንዲያመልጡ፣ በሱ እንዲሸሸጉ ነው። እንደዚህ አይነት ተአምራት በሕይወታችን እንዲመጡ የሚያደርገው። ሌላም እጅግ አስገራሚና አስደናቂ የሆነ የመጽሐፍ ቅዱስ ክፍል እናገኛለን በአዲስ ኪዳን ላይ በዮሐንስ ወንጌል። ቃልም ሥጋ ሆነ ይላል። እንዴት መለኮት የፍጥረታት ሁሉ ጌታ የሆነ ከጅማሬው የፍጥረታት ሁሉ ምንጭ የሆነ አሁን ያሉትን ፍጥረቶች ሁሉ እንዲገኙ ያደረገ መለኮት ምን ሆነ ይላል? ሥጋ ሆነ ይላል። እንዴት መለኮት ሥጋ ሊለብስ ይችላል? እንዴት በገደብ ስርዓት ውስጥ ሊሆን ተቻለው? ማለትም ሥጋ መልበስ ደካማ መሆን ነው። ይህን የሚያክል ታላቅ መለኮት፣ ታላቅ የሆነ ኃይል እንዴት በገደብ ውስጥ ራሱን ሊያደርግ ወደደ? እንዴት ራሱን ሊያደርግ ቻለ? አናቆም። ነገር ግን ለምን ለሚለው ግን አሁንም ምላሻለን። የሰው ልጅን ከኃጢአት ባርነት፣ ከኃጢአት ስልጣን፣ ከሕግ ስልጣን በላይ ለማድረግ ለሰው ልጆች ሁሉ ጸጋ እንዲበዛ፣ ሰዎች በጸጋ እንዲያመልጡና እንዲድኑ ይህንን አደረገ። እንደዚህ አይነት ነገሮች በተደጋጋሚ በሕይወታችን ይፈጠራሉ ይሆናሉ። በተለያዩ ጊዜያቶች ውስጥ አስደናቂ የሆኑ እንዴት ሊሆን ይችላል? ይህማ ሊሆን የማይችል ነገር ነው የሚባልለትን ነገሮች ሁሉ እግዚአብሔር ያደርጋል በሕይወታችን ላይ። እንደዚህ አይነት ነገሮችን በተደጋጋሚ ይፈጽማል። ይህንንም የሚያደርገው ልጆቹን ለመጠበቅ፣ ከአደጋ ለማዳን፣ በእርሱ ሆነው እንዲጽናኑ፣ ተስፋን እንዲያደርጉ፣ በምድር ለሚኖራቸው ሕይወትና ቆይታ ሁሉ ልባቸው በእሱ እንዲታመን፣ እሱን ተስፋ እንዲያደርጉ እግዚአብሔር በሰው አእምሮ ሊሆን አይችልም። እንዴት ሊሆን ይችላል ተብሎ የሚታሰቡ ነገሮችን ሁሉ ምናልባትም ከተፈጥሮ ሕግ ውጪ የሚመስሉ ነገሮችን ሁሉ በሰዎች ሕይወት ውስጥ በሰዎች መመላለስ ውስጥ ያደርጋል። ምናልባት እግዚአብሔር በሕይወታችን ውስጥ የሚያደርጋቸውን ተአምራቶች ሁሉ
ላንነገራቸው ወይም ለሌሎች የምናካፍላቸው ነገሮች ላይሆኑ ይችላሉ፣ በእኛና በእግዚአብሔር ብቻ የሚቀሩ። ምክንያቱም አንዳንድ ጊዜ ለመልካም የሆነው ነገር ለሌሎች ደግሞ ለመሰናከያም ሊሆኑ ይችላሉ። ግን እግዚአብሔር በተለያየ ሁኔታና አጋጣሚ በሰዎች ሕይወት ውስጥ ታላላቅ ሊሆኑ የማይችሉ ነገሮችን እያደረገ እግዚአብሔር በተአምራቱ ልጆቹን ይጠብቃል፣ ልጆቹን ያድናል፣ ልጆቹ በሱ ተስፋ እንዲያደርጉ ያደርጋል። የእግዚአብሔር ተአምራት ወደ ሕይወታችን ሲመጣ ልባችንን ከፍተን ልንቀበለው ይገባል። እግዚአብሔር ይህንን ነገር ሊያደርግ እንደሚችል እንዴት እንደሚያደርገው እንኳን ባናውቅ እግዚአብሔር ግን ሊያደርገው እንደሚችል ልናምን ይገባናል። ቅዱሳን ይህንን ቪዲዮ ለሌሎች ሼር እንድታደርጉት ጠይቃችኋለሁ። የኢየሱስ ሰላምና ጸጋ ከሁላችሁ ጋር ይሁን።